ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የውብናት ኢንተርቴይንመንት ተከታታዮች ዛሬ እንግዲህ በዛቢያ በሚለው አዲስ መጽሐፍ የመጣው ወጣት ደራሲ አቶ የዓለም ታደሰ አባ ኮስተር ዛሬ በዚህ ዙሪያ እንወያያለን ማለት ነው እንጨዋወታለን። እንግዲህ አቶ የዓለም ታደሰ እንኳን በደህና መጣህ እያልኩ በአክብሮት ስለመጣ አመሰግናለሁ። አክብራችሁ ስለጋበዛችሁኝ። የተገናኘንበት ምክንያት አዲሱ መጽሐፍን አስመርቀሃል። በድምቀት ነው የተመረቀው። አንባቢያንም እንደወደዱት አንዳንድ መረጃዎች አሉኝና መጽሐፍህ ርዕሱ ዛቢያ ይላል። ዛቢያ የሚለው ርዕስ ከመጽሐፍ ማዕከላዊ ሐሳብ ጋር ይገናኛል? እንዴት ነው የምትገልጸው? አመሰግናለሁ። በጣም ማለት ርዕሱ የውስጡን የመጽሐፉን ማንነቱን ገልጿል። ይህ አንድ መጽሐፍ ሲጻፍ የአንድን ማንነት መገለጫ የአንድን ማንነት ትክክለኛ የምናይበት እውነት ነውና ያን ነገር ገልጿል። እንደ ዛቢያ ብዙ አይነት ትርጓሜ አለው። ለምሳሌ የመሬት ዛቢያ አለ፣ የመጥረቢያ ዛቢያ አለ፣ የእንዝርት ዛቢያ አለ። ብዙ እንደየአካባቢው የሚገለጽበት እንደየፊደል አጣጣሉ የሚተረጎምበት እውነቶች አሉ። ይህ ግን ከመሬት ጋር ያለን ግንኙነት ይታወቃል። የሰው ተፈጥሮና መሬት ከመሬት አዙሪት ጋር የተያያዘ በኑሯችን ላይ ራሳችን ለማሸነፍ ምን ከፍላቸውን ዋጋዎች ለማሸነፍ አሸናፊ ሆኖ ለመቀጠል በህይወታችን ላይ የምንከፍላቸው ብዙ እውነቶች አሉና እነዛን ያካተተ እውነት የያዘ ነው። ማህበረሰቡ ከዚህ ምን ይረዳል ብለን ስናስብ የራሱን ስሜት በእያንዳንዱ ገጸ ባህሪ ያገኛል። እሱን የሚመስል ሰው ያገኛል። ያን ያየ ከተለያዩ አካላትም ይመስላል የሚለውን ነገር የያዘ እውነታውን ይዞ ጥናትን ተመርኩዞ የተጻፈ መጽሐፍ ነው። ጥሩ። ቀጣይ ጥያቄ የሚሆነው ምንድነው? ምናልባት ማህበረሰቡ ወይም የዚህ መጽሐፍ አንባቢ ሊያነሳው የሚችል ጥያቄ ይሆናል የምገምተው ምንድነው? ዛቢያ መነሻ ሐሳቡ ከእውነተኛ ታሪክ ከማህበረሰቡ የኑሮ ዘይቤ ጋር የተነሳ ነው ወይስ ልቦለድ ነው? ይሄ በጣም ወሳኝ የሆነ ጥያቄ ነው። የመጀመሪያ ሐሳቡ እውነተኛ ታሪክ ነው። እውነተኛ ታሪክ ነበር። እዚሁ መጀመሪያ ላይ ተጽፏል። አንባቢያን እውነተኛ ታሪኩን ማን አመጣው፣ እንዴት ተዋቀረ፣ እንዴት አደገ የሚለው ነገር ስላለ ሊያዩት ይችላሉ። እውነተኛ ታሪክ ነው። ከዛ በኋላ ነው ያደገ ነገሩ ሄዶ ልቦለድ የሆኑ ነገሮች ተጨምረውበት ብዙ ጥናታዊ የሆኑ እውነቶች ተጨምረውበት ሰው ሲያነበው ብዙ ሐሳቦችን እንደሚያመጣን እርግጠኛ ነኝ። ምክንያቱም ይህ ነገር አለ ወይ ብሎ ሊጠይቅ ይችላል። ይህ ነገር እንዴት ሊሆን ቻለ ብሎ ሊጠይቅ ይችላል። ይህ ነገር አይደለምም ሊል ይችላል። በእነዚህ መካከል ግን አስታራቂ የሆነው ሐሳብ ምንድነው ተገልጿል። በምን አይነት መንገድ ብትል ዲቴል ኢትዮጵያ ጥበብ ላይ ነገሮችን ለማየት ተሞክሮበታል። አንዳንድ ሌጀንድ የሆኑ ጉዳዮችም እውነትነታቸው እስከምን ድረስ ነው የሚለው እንዲረጋገጥ ወይ ደግሞ እንዲመረመር መንገድ ከፍቷል የሚል እምነት አለኝ። እስኪ ወደ ኋላ ልመልስና እንዲያው መቼም ስለ አዲሱ ስራ ስላጓጓኝ ነው ቀድሜ የጠየቅኩና እስኪ ስለ ራስህ ህይወት አጫውተህ። የት ተወለድክ? አሁን ምን ትሰራለህ? ተወልጄ ያደግኩት በድሮው የሰሜን ጎንደር አውራጃ ደባርቅ ነው። እንግዲህ ደባርቅን ማንም የሚያውቃት በሰሜን
ፓርክ መገለጫዋ ከዛም በተጨማሪ ብዙ የዚህ ሰሜንን ሊገልጽ የሚችል ኮከብ ምትላት የሰሜን ኮከብ ምትላት መገለጫ የሆነች በጀግንነቱም በባህላዊ አኗኗር ዘይቤውም በሩሩህነቱም ብዙ ተደራሽ ያልሆኑ የኪነ ጥበብ ስራዎች ሰርተው የተቀመጡ ብዙ ልጆች ቢኖሩም አሁን በጣም ጀግና እየሆኑ የወጡ ብዙ ጀግና ልጆች ያሉባት ብዙ አስታራቂ ሽማግሌ ያለባት አገር ናት። እድጋችን ደግሞ በጣም ደስ የሚል በጣም ዘና ያለ በጣም ሁሉም ነገር ሰላም የሆነ በዛ ሁኔታ ላይ ያደግን እና ደባርቅ ላይ ያለ ማለት ማህበራዊ ኑሮም ማዕከል ስለሆነች ወርታች ወደ ቆላውም ወደ ደጋውም ለአክሱምና ለጎንደር ማዕከል ላይ ያለች አገር ናትና ሁሉም ነገር እያየን ያደግንባት ወደፊትም ብዙ ነገር የምንሰራባት ሀገራችን ናት እና እዚሁ ነው ተወልጄ ያደግኩት። ደባርቅ ሆስፒታል ወደ 15 ዓመት አገልግያለሁ በነርሲንግ ሙያ። እንደዛ ነው ያለው ነገር። ከዛ ውጭ ኪነ ጥበቡ ላይ ነው ሰፊውን የተለያየ ዘርፍ። መልካም እንግዲህ ጥሩ እየተጨዋወትን ያለነውና እስኪ አሁን እንግዲህ መቼም አንድ ሰው መጽሐፍ ሲጽፍ ዝም ብሎ ከብድግ ብሎ ከመሬት መጽሐፍን አይጽፍም። ከልጅነት ጀምረ ከጥበብ ጋር ያለህን ግንኙነት እስኪ አውራን። በጥበቦች ውስጥ ብዙ ስራዎች እንደምትሰራ አውቃለሁ በኪነ ጥበብ ውስጥ እና መጽሐፍ ደራሲ ነህ። ሌሎች ስራዎችስ ምን ትሰራለህ? እንደኔ እምነት አሁን አንድን ሰው ደራሲ ለማለት የሚሰራው ስራ ይወስነዋል ብዬ አምናለሁ። ማህበረሰብ አንብቦ የሚሰጠኝ ሹመት ነው የሚሆነው ወደኋላ ማለት ነው። ጥሩ ስራ ሰርቻለሁ 100% አምናለሁ፣ ደክሜበታለሁ። እኔ ብቻ አይደለሁም ብዙ ጓደኞች ደክመውበታል። ከዛ ውጭ ግን እድጋችን ትንሽ የሆነ ጨዋታ የሚበዛበት አካባቢ ነው። ከዛ ውስጥ ደግሞ እየተመረጡ ከየአካባቢው ወደ ኪነ ጥበብ የሚገቡ ልጆች ነበሩ። ከዛም ተስፋ ቆርጠው የወጡ ልጆች አሉ። ሁለት ሶስት ምትላቸው በቁጥር አሉ የሚፍጨረጨሩ። ይህን እዚህ ደረጃ ድረስ የሚደርሱት ያው አንድ ለኪነ ጥበብ ያላቸው ፍቅር፣ ሁለተኛ ደግሞ የመጣባቸውን ነገር የመቋቋም አቅም ስላላቸው ነው። ከነዛ ውስጥ አንዱ ነው ብዬ አምናለሁ። እሺ ከዚህ መጽሐፍ በፊት ብዙ ስራዎችን ከልጅነት ጀምሮ ለመስራት ተሞክሯል። የተሰሩትም ብዙ ናቸውና በጣም ሰፊ ትኩረቴ ነበር ስዕል ላይ ነው። ስዕል ላይ እንቀሳቀስ ነበር። አሁንም ባለ አቅም እሞክራለሁ። ከዛ በተጨማሪ ግጥሞች ላይ ብዙ ስራዎች አሉ። ከዚህ ጽሁፍ በፊትም ግጥሞችን ለማድረግ ወይም ደግሞ ሌላ ልቦለዶችን ለማድረግ ጓደኞች ጋር ብዙ እንመካከር ነበረ። ነገር ግን ቅድሚያ የሰጠነው አሁን ለዚህ መጽሐፍ ነው። የፊልም ስክሪፕቶች ተጽፈዋል። ምን ያህል ናቸው የሚለውን ቅድም ተናግሬያለሁ። ተሰርቶ ህዝብ የሚፈርደው ነው። በእኛ በኩል ግን ብቁ ናቸው ብለን አምነናል። ከዛ በተጨማሪ ግጥምና ዜማ ላይ ከመሞከር አልፈን ከአካባቢው እንደ ሰሜን ጎንደር ለመጀመሪያ በሚባል ደረጃ ነው ለመስራት የሞከርነ። ሰርተንም ወደ ህዝብ ዳኝ የሚል ሙዚቃ ያቀረብን ብዙ የመስራት እንትን ነበረን። መሀል ላይ አንዳንድ ነገሮች ያልተመቻቹ ነገሮች ነበሩ። በዛ ጋፕ ተፈጥሮ እንደገና ነው ተመልሰን የገባነውና ያልሞከርነው ነገር የለም። ግን ውጤታማ የሆን አቅማችን እየፈቀደልን የመጣ ግጥምና ዜማው ላይ፣ የፊልም ስክሪፕቱ ላይ፣ መጽሐፍ መሞከሩ ላይ እና ግጥም ላይ ነው አሁን በሰፊው እየሰራና ውጤታማ የሆነ ነገር ይዘን ወደዚህ ለማድረስ ደግሞ አንዳንድ ሁኔታዎች አሉ። እነሱን ይህን ስራ በራሳችን ተፍጨርጭረን ወጥተን እንዳሸነፍ ነው ሲሆን በብዙ ነገሮች የሚቀሉበት ሁኔታ ይፈጠራል። ባይሆን ግን እንዲሁ ታግለን ምንወጣው እውነት ነው ብዬ አምናለሁ። መጽሐፉን መለስና ዛቢያ መጽሐፍን ለማሳተም መቼም አንድ ስራ ሲሰራ አልጋ ባልጋ አይሆንምና የገጠሙ ፈተናዎች ካሉ እስኪ እንደው አጠር አድርገህ ንገረን። በጣም ይሄ በቃ ማለት
እንደ ሕክምና ሙያተኛ የጀርባ አጥንት የምትለው አይነት ጥያቄ ነው። በጣም መጠየቅ ያለበት ነው። ሰው ሁላቸውም ሲያነቡት ቀድመው እንዲያነቡት የምፈልገው ነገር አለ። ከምስጋና ከሁሉም ነገር ከመግቢያው ቀጥሎ መጨረሻ ላይ መነንኩ ክብርተ በእንተ ፍቅረ ዚአየ ተብሎ ተገልጿል። ይህ ሐሳብ የመጣልን ከድካማችን ከልፋታችን ከመውደቅ መነሳታችን በኋላ ነው። ማለት ቃል የለኝም ለከፈልነው ዋጋ ማለት ነው። በጣም 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 ከፍተኛ የሆነ ዋጋ ከፍለናል። ወንድሞቼ እህቶቼ አንባቢ የሆኑ ሁሉም ከመግባታቸው በፊት ይህን ጥቅስ ማንበብ አለባቸው። ማለት ስለ ፍቅር ክብራችንን እንደተውን ከፍተኛ ዋጋ ነው የከፈልነው። እንዲህ ነው ማንገልጸው። ሰው እንደዚህ ብሎ ታትሞ ሲያየው ቀላል ነገር ሊመስለው ይችላል። በሻንጣ ይዘን ግዙን እያልን ስንዞር ሌላ ለኪነ ጥበብ ፍቅር ስንል ክብራችን ጥለናል ነው። አዎ ለመግለጽ በቃ ስለ ፍቅር ክብሬን ተውኩ ነው። ሰው እንደፈለገ ሊተረጉም ይችላል። እንደ መጽሐፉ ግን ብዙ ልጆችም እየጠየቁ የነበረ ከዚህ ላይ እንደውም ጸጋዬ ገብረመድኅን ማን ነው እያሉ የሚጠይቁ ልጆች ሁሉ አሉ። ምስጋናው ላይ ማን ነው ለሚለው ጸጋዬ ገብረመድኅን ነው። ይሄ ነገር በደንብ ሰው አንብቦት ካለፉ ብዙ አመት ሞላቸው እሳቸው ምናምን የሚባል ነገር አለ። እኛ ደግሞ ጸጋዬ ያልነው ጸጋዬ ነው ብለን የምናምነው ብዙ ነገር አለና ይሄ ነገር ብዙዎች እየጠየቁት ነው። ያንብቡትና ችግር የለውም ያገኙታል። እና እንዳልኩ የከፈልነው ዋጋ አይደለም፣ ክብራችን ጥለን ነው። ስለ ፍቅር ስለ ኪነ ጥበብ ፍቅር ማይከፈል ዋጋ ከፍለናል። ላለመለመን ከማንም ላለመጠየቅ ሞክረናል። ያን ስትሞክር ደግሞ ራስን ችለ መቋቋም ያስፈልጋል። ራስን ልችል ስትሞክር ደግሞ አብሮ ያሉ ሰዎች ካንተ ቀድሞ ይወድቃሉ አንተን ለማንሳት። በጣም 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 ዋጋ የከፈሉ ጓደኞች ናቸውና ስለ ፍቅር እነሱ ዋጋ ከፈሉ፣ እኔ ስለ ፍቅር ዋጋ ከፈልኩ፣ ክብሬን ጣልኩ። ስለኔ ደግሞ እነሱ ስለ ፍቅር ይህን ዋጋ ከፈሉ። ቅድሚያ ክፍያ የሚከፍሉ ሰዎችም ሳያነቡት ሳያውቁት ሁሉ ነገር ይህን ዋጋ ከፈሉ እና ስለ ፍቅር ክብራችን የጣልን ክብራችን ያዋረድን ዝቅ ያልን ሁኔታ ላይ ነበርን። በዛ ሁኔታ ላይ አልፈናል። ይሄን ለመግለጽ ነው እና እንደ ቀላል የሰራ ነው ሳይሆን እንደ አካባቢ የሚያውቅ ያውቀዋል። በዚህ ሰዓት ላይ በጣም አጭር ቪዲዮዎችን የ2 ደቂቃ ወይ 1 ደቂቃ የ30 ሰከንድ ቪዲዮዎችን ማየት ማንችልበት ነው ቲክቶክ ላይ እያሳለፍንና ይሄን ያህል ዋጋ የከፈልንበት ነው። ብዙ ይገዛል አይገዛም፣ እንከስራለን አንከስርም አናውቅም፣ በዋጋው እናወጣለን አናወጣም አናውቅም። በጣም ደፍረን በጣም ነገ ከነገ በኋላ እንደ አካባቢ እንደ ሀገር ዋጋ ከፍለን፣ ምክንያቱም ታሪክ ነው፣ ትልቅ ታሪክ ነው የሰራ ነው። ወደፊትም የሚመጡ ልጆች ጋር ብዙ እንሰራለን። እኛም ያስቀመጥናቸው ስራዎች አሉ፣ ብዙ እንሰራለን። በሀገር ደረጃ ውጤታማ የሆነና ለዓለም የሚተርፍ ኪነ ጥበባዊ ስራ እንደምንሰራ ያሳየንበትና አለት ግንባታ አለት ላይ የተገነባ ነገር የመሰረትንበት ነው። እሺ ክቡራን ተመልካቾቻችን በዛሬው ከደራሲ የዓለም ታደሰ አባ ኮስተር ጋር የነበረን ቆይታ ይህን ምስል ነበር። በሚቀጥለው ክፍል ሌሎች ጥያቄዎችን ይዘን እንገናኛለን ማለት ነው። ለዛሬ ግን በዚህ ይበቃናል። ያው ተጋበዙልኝ። አመሰግናለሁ።